Clinical and testing findings from oral B. ሰላም ሰላም፣ እንዴት ናችሁ የዩቲዩብ ተከታታዮቼ ወዳጆቼ፣ የምታውቁኝም የማታውቁኝም ሁሉ ሰላም ነው ያለው፣ እግዚአብሔር ይመስገን። ዛሬ የማሳያችሁ አንድ የምግብ አሰራር ነው። ማሺ አይ ቲንክ ማሺ ኦር ማሃሺ የተርኪ ኦር የአረቢክ ፉድ ነው። ሁሌ እንጀራ ከመብላት እንደዚህ አንዳንዴ እንደዚህ አይነት ምግብ አዘጋጅተን ብንበላ በሚለው። ሁሌ እንጀራ ቦርጭ ነው የሚሆን። ቦርጭ ሌላ ምንም ጥቅም የለውም። ኢነርጂ የለው ምን የለው፣ በቃ ቦርጭ ብቻ። እኔ አንዳንዴ ነው እንጀራ ከወር አንዴ ሲናፍቀኝ ብቻ እንጂ አልበላም። ያበሻ ወንዶች በተለይ ቦርጫችሁ ምክንያቱ እንጀራ ይመስለኛል። ያውም ብዙ ነገር የተቀላቀለበት የስደት እንጀራ። ከዛ ፍሪ ታይም ሲኖራችሁ እንደዚህ አይነት ነገር ሰርታችሁ ብትበሉ ምክሬ ነው እላለሁ። ምክንያቱም ያሪፍ ነው። ኢንጆይም ታረጉበታላችሁ። በጣም ብዙ ሰዓት ነው የሚፈጅ። ወይ እኔ ብዙ ሰዓት ነው የሚፈጅብኝ፣ 4 ሰዓት ግማሽ ቀን በሉት። ይሄን ስጎረጉር ስቆረቁ ምንድነው ውስጡን ስፈረፍር ስቆፍር ነው ያልኩኝና it takes time፣ ግን በጣም ይጣፍጣል። እንጀራ ከመብላት ይሄን መብላት ይሻላል። ከሳምንት ኦር ከወር አንዴ እንኳን ብትሰሩት። እና የሚያስፈልጉ ነገሮች እነዚህ ናቸው። ከመጀመሪያውም ጀምሮ ሱቅ ሄጄ የገዛኋቸውን ከመጀመሪያው አይታችኋል። እነዚህን የሚያስፈልጉ ነገሮች አሰራሩን ላሳያችሁ ነው ማለት ነው። ሪከርድ ያደረኩኝን ቪዲዮ የቀረስኩት የሚያስፈልጉ ነገሮችን እኔም ጥሩ አሪፍ የሆነ ምግብ ሰርቼ ለእናንተ ማሳይቼ አፕሎድ አድርጌ ብዙ ነገር ተጠቅሜ ነው ማለት ነው። ምግብ ሰርቼ በልቼ ለእናንተ ማሳይቼ እንዴት እንደምሰራው እያያችሁ ነው። የሚያስፈልጉ ነገሮች ቪዲዮ ላይ ያሉት ናቸው። ድንች፣ ቲማቲም፣ ዙክኒ፣ ኤግ ፕላንት ኤንድ ብዙ ነገሮች ያስፈልጋሉ። እንደምታዩት ይሄ ተፈርፍሮ የወጣው ፍርፋሪ ነው። እንደዚህ ውስጡን ፈርፍሬ ያወጣሁት ነው ከውስጡ ከሁሉም። and ሶሪ ደግሞ ፐርስሊንም ያስፈልጋል። ብዙ ነገሮች ያስፈልጋሉ። ፐርስሊ፣ ቅመማ ቅመሞች እዚህ ጋር እየቆረጥኩኝ ጫፉን ቆርጥና ግማሹ ጫፏን ደግሞ ለክዳን አስቀምጣታለሁ። ክዳን መጨረሻ ላይ ውስጡ ራይዝ ምናምን ከከተተው በኋላ መጨረሻ ላይ ላፉ ክዳን ሲበስል ሲጣድ ድስቱ እንዳይወጣ ሩዙ እንዳይወጣ አፉ ላይ ይከደናል ማለት ነው። ምግቡ እዚህ ዝኩኒው ላይ ኦር ሌሎቹም ላይ ጫፉን እየቆረጥኩ አልጥለውም። ጫፉን ያው ለመዝጊያ የምጠቀምበት ነው። እዚህ ጋር ሼፍ መስዬላችኋለሁ። ሼፉ ቢትል ያው ጫፏ ለመዝጊያ ናት። ሌሎችንም እንደዚሁ አድርጌ ሁሉንም እንደዚሁ ጫፉን ቆርጬ መዝጊያ ማስቀምጬ ከዛም በኋላ ሁሉንም እንደዚሁ አድርጌ ጨርሳለሁ። ፖቴቶውንም፣ ኤግ ፕላንቱንም፣ ቶማቶም አድርጌያለሁ። አንድ ቃሪያ በሁሉም በቃ በውስጡ በቀዳዳ ሁሉም ራይዝ ይገባል። በቆፈርኩት ውስጥ ማለት ነው። ኤግ ፕላንቱን እንደዛው ሴም ቲንግ ነው የምቆርጠው። ማይክ ገና አላዘጋጀውም። ድምጼ በደንብ ላይ ሰማችሁ ይችላል። እንግዲህ ቅርታ ተከታታዮቼ ወዳጆቼ የምታበረታቱኝ እስከምገዛ ድረስ ያው የጀማሪ ዩቲዩበር ነገር ብዙ ነገር ይቀራል፣ ግን ያው ቻሉኝ። የምታበረታቱኝ ወዳጆቼ ሁሉን ነገር ሬዲ አድርጌ እስከምመጣ ድረስ ያው ባለ ነገር መጀመር ነው። በስልክና እንዲሁ ዝም ብሎ መጀመር፣ ከዛ የሚያበረታታ ከተገኘ በሰፊው ይመጣበታል ማለት ነው ዩቲዩብ። ማይክ አላዘጋጀውም። ድምጼ ይሰማል? እንደገና ቼክ አደርገዋለሁ።
እና በስደት ያላችሁ እህት ወንድሞቼ እንደዚህ እኔ እንደምሰራው ለሆድሽ ሁሉ እንዳትሉ ደግሞ ኮሜንቶች እሺ። ከሆድ በላይ ምን አለ? እንደዚህ ያደርጋችሁ ከእንጀራ ይሻላል። እንጀራ ምንም ቦርጭ ብቻ። የወንዶችን ቦርጭ ካያችሁ የእንጀራ ምንጭ ነው። ከእንጀራ ውጪ ደግሞ እነሱ ሌላ ይበሉ። እንደዚህ ያደርጋችሁ ስሩ። እያያችሁ መልክ ስጠኝ እንጂ ሙያ ከዩቲዩብ እማራለሁ ትላላችሁ። መልክ ይስጣችሁ እንጂ ሙያ ከኔ ትማራላችሁ። ደግሞ ወሬ ቃሪያውንም እንደዚህ ቆራርጥና ጫፉን ውስጡን ማስገባበት። አረንጓዴ ቢጫ ቀይ ፍላግ ሰራው። እዚህ ጋር ነው ባንዲራ። እንደዚህ ያላገጥኩ ነው ሰዓት የፈጀውበት ዋልኩበት። ዛሬ ቀስ ብዬ ተጠንቅቄ ደግሞ ለእናንተ ማሳየው ስለሆነ ቀስ ብዬ ነው የሰራው። አዲስ ጀማሪ ነኝ፣ አበረታቱ። በዚሁም ላስታውሳችሁ ቻናሌን ሰብስክራይብ በማድረግ ላይክ፣ ሼር በማድረግ አበረታቱኝ። ጀማሪ ነኝ። በትርፍ ጊዜ አንዳንዴ እንደዚህ ቪዲዮ አፕሎድ እያደረግን ብንሰራ ሁላችንም ተጠቃሚ እንሆናለን። ሁሌ የሰው ዝም ብሎ ማየት የራስን እየሰሩ አፕሎድ መታየት ይሻላል። ሁሌ የሰው ማየት ምንም ትርፍ የለውም። ምንም እጅ ያደክማል። ግን ይሄ መቆፈሩ እጄ እንዴት እንዳመመኝ ጣቴ መቆፈሩ በቃ ስቆፍር ቴክስ ታይም በት አሪፍ ነገር ነው። አሪፍ ምግብ ነው። ውስጡ በደንብ ተፈርፍሮ ይወጣል። ሌላውንም እንደዚህ ድንቹንም ፈርፍሬ ያወጣው ዝኩኒውንም ውስጡን በሙሉ ፈርፍሬ ያወጣለሁ ማለት ነው። ቀላል ነው። በጣም አሪፍ ምግብ ነው። እዚህ ጋር ቲማቲም፣ ፐርስሊ፣ ሽንኩርት፣ ነጭ ሽንኩርት ኤንድ ስጋ በትናንሹ ከትፌ ነጭ ሽንኩርት አለ አድቅቄ ከትፌ ኤንድ ፐርስሊ፣ ቶማቶ እነዚህ ራይዙ ጋር የሚቀላቀሉ ናቸው። ራይዙ ለተወሰነ ደቂቃ በውሃ ተዘፍዝፎ የቆየ ነው። በሙሉ እነዚህን እናስገባለን። የከተፍኳቸውን ነገሮች እንደነዚህን ቅመሞችን ሁሉንም አይነት እጨምራለሁ። ጨው ጨምራለሁ። ዘይት ጨምራል። ያው ግን እናንተ የምትሰሩት እንደንትናችሁ ነው፣ እንደ የሰው ብዛት። ለአንድ ሰው ከሆነም ቀለል አድርጋችሁ መስራት ትችላላችሁ። ፋሚሊ ካላችሁም ጨመር፣ ያ መጠኑ እንደ ራሳችሁ ይወሰናል፣ እንደሚበላው ሰው። እኔ ሁለት ስለሆንኩኝ ለሁለት ሰው ነው፣ ያው ለሁለቴም ይሆን ነው። እዚህ ጋር ድንች ስላይስ አድርጌ ከትፌ ድንቹን ስላይስ አድርጌ ከትፌ ከላይ አጥንት ነው ያረኩበት። እዚህ ጋር ያው ሚክስ ይደረጋል። ራይዙ የከተፍኳቸው ፐርስሊ፣ ቶማቶ፣ ኦኒዮን እነሱን ይሄን ካዋድኩ በኋላ ውስጡ ከተዋለሁ ተቆፍረው ያልኩትን እዚህ ኤግ ፕላንት ውስጥ አንድ ሌሎችም ጋር ውስጥ አስገባዋለሁ ማለት ነው። የመጠንኩትን ሽታው ራሱ እንዴት እንደሚያምር አትጠይቁኝ፣ ሞክሩት። በእውነት እኔ ሁሌ ነው የምሰራው። በቃ ሲደብረኝ ኢንጆይ ማድረግ በዚህ ነው። ኩክ ማድረግ በጣም ነው የምወደው። ምግብ ስለምትወጅ ነው በሉ። እንደዚህ ሞላና ያ የተቆፈረው ውስጡ ይሞላበታል። ከዛ በፊት ቆርጬ ጫፍጫፉን ያስቀምጥኳቸዋለሁ። እሱን ባፉ እንዘጋዋለን፣ አፉ ላይ ማለት ነው፣ ሲበስል እንዳይደፋ። ከዛን ወደ ድስቴ አረጋለሁኝ። ሌሎችንም እንደዚህ አድርጌ ሞላለሁ። በቃ ሴም ቲንግ። ከዛም በኋላ እጥዳለሁ፣ ይበስላል። አፋፉ በደንብ ሁሉም ይዘጋል። ቶማቶ በቶማቶ እዚህ ጋር በሰለልኝ ማለት ነው። አያምርም? ዋው ያምራል በጣም ሽታው፣ መልኩ፣ ሁሉ ነገር። ሞክራችሁ የምታውቁ እስኪ ኮሜንት አድርጉልኝ እንዴት እንደሚጣፍጥ። ያደክማል ስራው ግን ያ እዚህ ጋር በጣም በስል ብሏል። እዩት። ድንቹም ሁሉም በቃ በስልስል ብሎ በቃ ሩዙ
ሙትት ብሏል። በጣም በስሎ ማለት ነው። ቀስ አድርጌ ነው ያበሰልኩት። እሳቱን መጠን አድርጌ በስሎ አልቋል። እዚህ ጋር ምግቤ ሬዲ ሆኗል ለመበላት። ይት እንዴት እንደሚያምር ዋው! ውቢት እጅሽ ይባረክ ልበል ለራሴ። እዚህ ጋር ሬዲ ነው። በቃ እንብላ ወዳጆቼ፣ የምታበረታቱኝ ዲነር ያው እዚህ ጋር ሊበላ ነው። እዩት በቃ ሁሉም ብስል ብሏል። ድንቹም ኤግ ፕላንቱም ሙትት ያለ በደንብ በስሎ እንደ ሰላጣ አለኝ ማባያ እሴት ይሄን ሰራው ዛሬ ማለት ነው። ለኔም ይሄን በላው፣ ለእናንተም ይሄን ቪዲዮ ሰርቼ አፕሎድ አደረኩ። ሁለት ጥቅም ሰላጣዬንም እራቴንም እንብላ። የዩቲዩብ ወዳጆቼ የምታውቁኝም የማታውቁኝም ሰብስክራይብ ያደረጋችሁ ቻናሌን አዲስ ጀማሪ ነኝ፣ አበረታቱኝ። ብዙ ነገር እንማማራለን። ሰብስክራይብ አይከፈልበትም። እናንተም ክፈቱ። እንደዚህ የፈለጋችሁትን ነገር አፕሎድ ያደረጋችሁ ያው ማውረድ ነው። ዝም ብሎ ቪዲዮ ከመስራት ያን ነገር አፕሎድ ማድረግ። እኔ በፊትም ቪዲዮ አፕሎድ እሰራለሁ ግን አፕሎድ አላደርግም። ያው እንብላ። እንዴት እንደሚያምር እንዴት እንደሚጣፍጥ አትጠይቁኝ፣ ሞክሩትና አሳውቁኝ ኮሜንት። ባፌ ሙሉ ነው ያዝኩት፣ ጣፍጦኝ። ሰብስክራይብ ማድረግ እንዳትረሱ። የምታበረታቱኝ በውስጥም በውጭም በኮሜንትም በኢንቦክስም የምትበረታቱ ጓደኞቼ በጣም አመሰግናለሁ። እወዳችኋለሁ። በሌላ ቪዲዮ ደግሞ እንደዚህ ነው ሌላ ነገር ይዤላችሁ እስከምመጣ ሰላም ልጆች እንዴት እንደበላችሁ እንደራችሁ እንደበላችሁ ምርጥ እንደምን ወደ ሁለተኛው ላይ እንዳትገዛ ደኛ ነው ማስኩት አንደኛ እሱና ብሉ ያያረጋችሁ ነው ማጥፋታችሁ ጸጉሩ ተፈሽኑ ነው ሩቅ ያደረገ እንዴት እንደበሰለ ቀናላችሁ። ሌላ ቪዲዮ እስከምንገናኝ